ይህ የሲ++ ፕሮግራም ቤዚክ ስትራክቸር ፕራክቲካል ሴሽን ነው። እንኳን ወደ ዝግባ ዲጂታል አካዳሚ በደህና መጣችሁ። ይህን ቪዲዮ ለመጀመሪያ ጊዜ የከፈታችሁት ያ ማለት ወደዚህ ቻናል ለመጀመሪያ ጊዜ የመጣችሁና ከአሁን በፊት ስለ ፕሮግራሚንግ ላንጉጅ ፕራየር ናውሌጅ የሌላችሁ ከሆናችሁ ከአሁን በፊት የሰራኋቸውን ቪዲዮዎች ተመልሳችሁ እንድታዩ በጥብቅ አሳስባለሁ። ስለዚህ ቀጥታ ወደ ዛሬ ሴሽናችን እገባለሁ። ዛሬ ቤዚክ ስትራክቸር ኦፍ ሲ++ ፕሮግራም ምን ይመስላል የሚለውን ፕራክቲካሊ እናያለን ማለት ነው። ስለዚህ ይሄ ኮንሲአይዲ ይባላል። ካሁን በፊት ተናግሬዋለሁ። እንዴት እንጠቀማለን፣ እንዴት ዳውንሎድ እናደርጋለን፣ እንዴት ኢንስታል እናደርጋለን የሚለውን ነገር እዛ ጋር ሄዳችሁ ማየት ትችላላችሁ። አሁን ቀጥታ ትኩረቴ ሲ++ ፕሮግራም ላይ ብቻ ስለሆነ ማለት ነው። ከሲምፕለር ኤግዛምፕል እንጀምርና ዘን የተወሰነ ኮንሴፕቶችን እናያለን ማለት ነው። ሶ ሲ++ ፕሮግራም ስንል ኢትስ ኤ ፕሮግራሚንግ ላንጉጅ እንግዲህ ኢንፑቶችን ይቀበላል ኤንድ የሆነ ፕሮሰሲንግ ይሰራል ኤንድ ዘን አውትፑት ሪዛልት ጀነሬት ያደርግልናል። እንደዛ ነው ፕሮግራሚንግ ላንጉጅ እንትን ስንል ማለት ነው። ኮምፒውተሩን የምናዝበት ነው፣ ከኮምፒውተሩ ጋር የምንግባባበት ቋንቋ ነው ማለት ነው። ስለዚህ ሲምፕሏን እንጀምር። ሃሽ ኢንክሉድ አዮስትሪም ከሚለው እንጀምራለን ማለት ነው። ሃሽ ኢንክሉድ ኢትስ ኤ ዳይሬክቲቭ ፕሪፕሮሰሰር ዳይሬክቲቭ ነው ብለናል። ምን ለማድረግ የተለያዩ ላይብራሪዎችን ምን ለማድረግ ኢምፖርት ለማድረግ ኦር ሊንክ ለማድረግ ማለት ነው። ስለዚህ ኢንፑት አውትፑት ፋንክሽኖችን ስለምጠቀም ሃሽ ኢንክሉድ አዮስትሪም የሚለውን ሄደር ፋይል ኢምፖርት ማድረግ ይጠበቅብኛል ማለት ነው። ኤንድ ዘን ኦልዌይስ ሲ++ ፕሮግራም ከሜን ፋንክሽናችን ነው የሚጀምረው። ይሄ ሜን ፋንክሽን እንለዋለን ማለት ነው። ሜን ፋንክሽን እንለዋለን። ስለዚህ ሜን ስብላችሁ ጽፉ በስሞል ሌተር መሆን አለበት። ኤንድ ዘን ፓራንተሲስ አለ ከፋንክሽን ኔሙ ቀጥሎ የሚመጣ ሁለት ብራኬት አለ ማለት ነው። ይሄ ኦፕን ብራስ ኤንድ ክሎዚንግ ብራስ አለ ማለት ነው። ፓራንተሲስ ብለን የምንጠራው ማለት ነው። ከዛ በኋላ ይሄ ከርሊ ብሬስ ይመጣል። ከርሊ ብሬስ ኦፕኒንግ ኤንድ ክሎዚንግ ከርሊ ብሬስ አለ። እዚህ መካከል ቦዲያችን ነው። ማንኛውም ሲ++ ፕሮግራም ከሜን ፋንክሽን ነው ኤክስኪዩሽን የሚጀምረው ብለናል። ስለዚህ ኢንት ሜን ብለን የምንጀምረው ኦልዌይስ። ኤንድ ዘን እንግዲህ ፕሮግራሚንግ ላንጉጅ ላይ ሜሴጅ ዲስፕሌይ ለማድረግ ወይም ኮምፒውተሩ ሜሴጅ ዲስፕሌይ እንዲያደርግልን ማዘዝ እንችላለን። እሱን የምናደርገው ሲአውት በሚል ፋንክሽን ነው ማለት ነው። ሲአውት ብለን ዘን ስትሪንግ ነው እንትን የምንለው ማለት ነው። ስትሪንግ ሄሎ ወርልድ የሚል ለምሳሌ አንድ ሲምፕል ሜሴጅ ዲስፕሌይ ማድረግ ብቻ ነው የምፈልገው ማለት ነው። እቺ ሲአውት ስቴትመንት እቺ ላይን እያንዳንዱ ላይን ምን ብለን ነው የምንጠራው? በፕሮግራሚንግ ላንጉጅ ስቴትመንት ብለን ነው የምንጠራው ማለት ነው። እያንዳንዱ ስቴትመንት ኤክስኪዩት ይደረጋል። ኮምፒውተሩን የሆነ ነገር እንዲሰራ ማዘዝ ይችላል ማለት ነው። ይሄ ስቴትመንት ስራው ምንድነው? ሄሎ ወርልድ የሚል ሜሴጅ ዲስፕሌይ ማድረግ ስክሪን ላይ ዲስፕሌይ ማድረግ ነው ማለት። በማን ነው? እቺ ሲአውት የምትባለው ፋንክሽን ነው ዲስፕሌይ የምታደርግልን ማለት ነው። እቺ ፋንክሽን ግን ምን ውስጥ መሆን አለባት? ኤክስኪዩት እንድትደረግ ሜን ፋንክሽናችን ውስጥ መቀመጥ አለባት ማለት ነው። ሲአውት የሚባለውን ፋንክሽን ከየት መጣ ካል ይሄ አዮስትሪም የሚባለው ላይብራሪ ሄደር ላይብራሪ ያለ እዛ ውስጥ ነው የምናገኘው ማለት ነው። ሶ እንግዲህ እንደዚህ ከጻፍን በኋላ እዚህ ጋር ቢውልድ እናድርገው። ቢውልድ ስናደርገው ከሶርስ ኮድ ወደ ምን ይቀየራል ማለት ነው? ወደ ማሽን ኮድ ተቀየረ ማለት ነው። ኤረር ካለበት እዚህ ጋር እንደምታዩት አንሰክሰስፉል ይላቸዋል ማለት ነው። ስለዚህ ኤረሩን ትሬስ አውት እናደርጋለን ማለት ነው። ስለዚህ ሲአውት የሚባለውን ነገር was not declared ነው የሚለን ማለት ነው። አይታወቅም፣ አላውቀውም እያለ ምክንያቱም አዮስትሪም የሚባለውን ሄደር ፋይል ነው የተጠቀምን። እዚች ጋር ዶት ኤች ማለት እንችላለን። ዶት ኤች ማለት እንችላለን ማለት ነው። አሁን ቢውልድ ብንለው እንደምታዩት ሰክሰስፉል አለ። ለምንድነው? ሁለት አይነት አጠቃቀም አለ። የዚህ ጋር ሄደር ፋይሎችን ስንጠቀም ዶት ኤች ብለን የምንጠቀም ከሆነ ለኦልደር ሲ++ ፕሮግራም ወይም ሲ++ ቨርዥኖች የምንጠቀመው አይነት አጠቃቀም ነው። አሁን ላይ ግን ይሄ ነገር ቀርቶ ምን ሆኗል ማለት ነው? አዮስትሪም የሚለውን ላይብራሪ ነው የምንጠቀመው። ሞደርን ሲ++ ወይም ደግሞ ሌተስት ቨርዥኖች ይሄን የሚጠቀሙ። ይሄን ስንጠቀም ሲአውት ስቴትመንት እና ሲኢን ስቴትመንት ሲኤረር የሚባሉ ፋንክሽኖች እንጠቀማለን። እዚህ ላይብራሪ ውስጥ ሲኤን ሲአውት እና ሲኤረር የሚባሉ አይነት ፋንክሽኖችን እናገኛለን። እነዛን ልንጠቀም ስንፈልግ ነው እንግዲህ ይህን ላይብራሪ የኛ ፕሮግራም ውስጥ የምናካትተው ማለት ነው። ነገር ግን አዮስትሪም የሚለውን ስንጠቀም እዚህ ጋር ምን መጠቀም አለብን? ኤስቲዲ ኤንድ ዘን ኮለን ማለት አለብን ማለት። አሁን ቢውልድ ብትሉት ሰክሰስፉል ይላቸዋል ማለት ነው፣ ዶት ኤች ሳንጠቀም። ኦኬ። ስለዚህ ይሄንን ራን ብታደርጉት ሄሎ ወርልድ የሚለውን ሜሴጅ ነው ስክሪን ላይ ዲስፕሌይ የሚያደርግላችሁ ማለት ነው። ኦኬ። አሁን እዚህ ጋር እንደምታዩት ሄሎ ወርልድ የሚል ሜሴጅ ዲስፕሌይ ያደረገልን ማለት ነው። ይችን ብቻ ነው የሚሰራ ይቺ ፕሮግራም ዋና ስራዋ ይቺ ነች። አንድ ስቴትመንት ብቻ ነው ያለቻት። ያቺ ስቴትመንትም ሄሎ ወርልድ የምትለውን ሜሴጅ ዲስፕሌይ ማድረግ ነው ማለት ነው። ሶ ይሄንን ኢንተርናልና እንዝጋ። ስለዚህ ኤስቲዲ የሚለው ይሄ ነው። ከስሞል ፕሮግራም ስንጀምር ሲምፕል ሄሎ ወርልድ ሜሴጅ ዲስፕሌይ ማድረግ ይጀምራል ማለት ነው። ሌላው ለምሳሌ
ዩዘሩን ስሙን እንዲያስገባ እናደርግና እዛ በኋላ ሄሎ አበበ ካለ ሄሎ አበበ፣ አለሙ ካለ ሄሎ አለሙ እንዲል ማድረግ ብንፈልግ ስሙን ከኪቦርድ እንዲቀበል ማድረግ አለበት ማለት ነው። ያ ማለት ኢንፑት መቀበል አለበት ማለት ነው ፕሮግራም። ያንን እንዴት ነው የምናደርገው? ስለዚህ ሲኢን የሚባል ፋንክሽን እንጠቀማለን ማለት ነው። እንደዛ ለማድረግ ግን መጀመሪያ ስምህን እባክህን አስገባ የሚል ሜሴጅ ዲስፕሌይ ማድረግ አለበት። ያንን ሜሴጅ ዲስፕሌይ ለማድረግ ምን እንጠቀማለን? ሲአውት ስቴትመንት ነው የምንጠቀመው ኦልዌይስ ማለት ነው። ስቴትመንት ስለሆነ በሰሚኮሎን መዘጋት አለበት። ስለዚህ ፕሊዝ ብለን ኢንተር ዩር ኔም ማለት አለብን ማለት ነው። ኢንተር ዩር ኔም እንለውና ኢንተር ዩር ኔም ካልን በኋላ ዘን እንቀበላለን። ዩዘሩ ከኪቦርድ ሲያስገባ የሚጽፈውን ነገር የኛ ፕሮግራም እንዲቀበልልን ሲኤን የሚል ፋንክሽን እንጠቀማለን ማለት ነው። ሲኤን እንልና ኔም እንላለን። ነገር ግን አሁን ኔም የሚባለውን ነገር አናውቀው፣ ዲክላር አደረግነው። ይሄ ቫሪያብል ይባላል ማለት። ቫሪያብል ማለት ምን ማለት ነው? ተለዋዋጭ የሆነን ቫልዩ ከኪቦርድ የምንቀበለውን ኢንፑት ይዞ የሚያቆይልን እኛ በቀላሉ አንደርስታንድ የምናደርገው ኔም ነው። ምክንያቱም ሜሞሪ ሎኬሽኖች በጣም ሎንግ የሆኑ ሄክሳ ዴሲማል ነምበሮች ናቸው። እነሱ ማስታወስ ስለማንችል ለዛ ሜሞሪ ሎኬሽን እኛ በቀላሉ የምናስታውሰው ኔም እንሰጠዋለን። ያንን ቫሪያብል ብለን እንጠራዋለን ማለት ነው። ቫሪያብል ዲክላሬሽን ዲክላር ስናደርግ ሁለት አይነት ዲክላሬሽን አለ፣ ግሎባል ዲክላሬሽን እና ሎካል ዲክላሬሽን። ግሎባል እና ሎካል ስኮፕ ያለው ቫሪያብል ዲክላር እናደርግ እንችላለን ማለት ነው። ሎካል ስኮፕ ማለት በሆነ ብሎክ ውስጥ ለምሳሌ እዚህ ሜን ፋንክሽናችን ውስጥ ካደረግነው ስትሪንግ ብዬ ኔም ማለት ይችላል ማለት ነው። ስለዚህ ኔም የሚባል ቫሪያብል ዲክላር አደረግኩ። ዲክላር ሳደርግ እዚህ ጋር ዳታ ታይፑን አስቀምጣለሁ ማለት ነው። ስትሪንግ ነው። ስትሪንግ ማለት ሲኩዌንስ ኦፍ ካራክተርስ፣ አልፋ ኒውሜሪክ ሊሆን ይችላል፣ ነምበር ሊያካትት ይችላል፣ ስፔሻል ካራክተር ሊያካትት ይችላል። ነገር ግን በደብል ኮት ውስጥ የሆነ ነገር በሙሉ ምን ብለን እንጠራው? ወይም ደግሞ ከኪቦርድ ቀጥታ ዩዘሩ የሚያስገባው ነገር በሙሉ ሲኩዌንስ ኦፍ ካራክተር ብለን እንጠራው፣ ያ ስትሪንግ ብለን እንጠራዋለን ማለት ነው። ስለዚህ ዳታ ታይፑ ስትሪንግ ነው የምንለው ማለት ነው። ስትሪንግ ነው የምንለው። ስለዚህ አሁን ከሜን ፋንክሽን ውስጥ ነው ዲክላር ያደረግነው። ስለዚህ ሎካል ቫሪያብል ነው። ያ ማለት ከዚችኛዋ ኦፕኒንግ ከርሊ ብሬስ እስከዚችኛዋ ክሎዚንግ ከርሊ ብሬስ መካከል ብቻ ነው ይሄን ኔም አክሰስ ማድረግ የምንችለው። ከዚህ ውጭ መጠን እዚህ ጋር አክሰስ ማድረግ ብንፈልግ ይሄን ኔም አያውቀውም ማለት ነው። ምክንያቱም በዚህ ስኮፕ ውስጥ ነው አክሰስ እናደርገው። ከሜን ፋንክሽናችን ውስጥ እዚህ ጋር ስትሪንግ ዘ ኔም ብለን ዲክላር ማድረግም እንችላለን ማለት ነው። እንደዛ ከሆነ ግን እዚህ ሜን ፋንክሽን ውስጥ አክሰስ ማድረግ እንችላለን፣ እንደገና ዲክላር ማድረግ አይጠበቅብንም ማለት ነው። ኔምን እዚህ በታችን ብንመጣ አክሰስ እናደርገዋለን ማለት ነው። ኦኬ። ስለዚህ ግሎባል ኦር ሎካል ዲክላሬሽን ልናደርገው እንችላለን ማለት ነው። ለጊዜው እኛዋን ኢግኖር እናርጋት። ኢግኖር ስናደርግ ይህንን በደብል ፎርዋርድ ስላሽ ማስቀመጥ ትችላላችሁ። ደብል ፎርዋርድ ስላሽ ማለት ኮሜንት ብለን የምንጠራው ነው። ኮሜንት ማለት ሲ++ ፕሮግራማችን ራን ስናደርገው ኤክስኪዩት ስናደርገው የሲ++ ኮምፓይለሩ ሶርስ ኮዱን ወደ ማሽን ኮድ የሚቀይረው ኮምፓይለር እችኛዋን ኢግኖር ያደርጋታል፣ ይዘላታል ማለት ነው። ምን እንዳለች ራሱ አይቆጥራትም፣ ኢግኖር ይደረጋል ማለት ነው። ስለዚህ ዓላማዋ ምንድነው? የሆነ ኢንፎርሜሽን ካለ ብቻ ነው የምናስቀምጠው ነው። ሌላው ነገር እዚህ ጋር የማሳያችሁ ነገር አሁን ሲኢን ስጠቀም እዚህ ጋር ምን መጠቀም አለብኝ? ኤስቲዲ ኮለን አሁንም ሲአውት በተጠቀም ቁጥር ኤስቲዲ ኤንዘን ኮለን ማለት አለብኝ ማለት ነው። ስለዚህ ሲኢን እና ሲአውት ሲኤረር ምናምን በተጠቀም ቁጥር ኤስቲዲ ኮለን እያልኩ መጠቀም ብዙ ጊዜ መጻፍ ይኖርብን ይችላል ማለት ነው። ያንን ለማስወገድ ይህን ድግግሞች ለማስወገድ ምን ማለት ይችላል ማለት ነው? ዩዚንግ ኔም ስፔስ ኤስቲዲ ዩዚንግ ኔም ስፔስ ኤስቲዲ ካልኩ በኋላ ግን እነዚህኞችን መጥቀስ አይጠበቅብኝም ማለት ነው። ኦኬ። ይሄን ለማስቀረት አንድ ስቴትመንት ብቻ ጻፍኩኝ ከላይ እንጀን ይሄ ኤስቲዲ ኮለን የሚለውን 10 ጊዜ ሲአውት ሲኢን በተጠቀም ቁጥር መጻፍ አይጠበቅብኝም ማለት ነው። ሶ አሁን ስትሪንግ የሆነ ቫሪያብል ዲክላር አድርገናል። ተለዋዋጭ ቫልዩዎችን የሚይዝልን ኔም ማለት ነው። ኔም ሊሆን ይችላል፣ ፈርስት ኔም፣ ላስት ኔም፣ የፈለጋችሁትን ይሄን ኔም መጠቀም ትችላላችሁ። ነገር ግን ኔሚንግ ኮንቬንሽን አለ። ስለ ቫሪያብል ስለ ዳታ ታይፕ ኢን ዲቴል ስናወራ እንመጣበታለን። ኦኬ። ዘን ፕሊስ ኢንተር ዮር ኔም ይልና ሲኢን ኔምን ይቀበላል ማለት ነው። ሲአውት እና ሲኢን ላይ ለዛን እና ግሬተር ዛን የሚሉ ሲምቦሎች አሉ ማለት ነው። ደብል ለዛን እና ደብል ግሬተር ዛን ማለት ነው። ስለዚህ ሲአውት ላይ ለዛን የሚለው ኦፕሬተር ኢንሰርሽን ኦፕሬተር ተብሎ ይጠራል። ሲኢን ላይ ያለው ደግሞ ግሬተር ዛን የሚለው ደግሞ ኤክስትራክሽን ኦፕሬተር ብለን እንጠራው ማለት ነው። ስለዚህ ሲአውት ስቴትመንት ስንጠቀመው ለይስ ይሄንን ኢንሰርሽን ኦፕሬተር እንጠቀማለን። ሲኢን ስቴትመንት ስንጠቀመው ለይስ ይሄኛውን ኤክስትራክሽን ኦፕሬተር እንጠቀማለን ማለት ነው። ስለዚህ እነዚህ ኦፕሬተሮች የግድ ያስፈልጉናል። አሁን ይሄ ፕሮግራም ምንድነው የሚሰራው? ኔም የሚባል ቫሪያብል ዲክላር አድርጓል። ፕሊስ ኢንተር ዮር ኔም ይልና ዩዘሩ ከኪቦርድ ሲያስገባ የሚያስገባውን ካራክተር ሲኩዌንስ ኔም ለሚባለው ቫሪያብል ይሰጥልናል ማለት ነው። ይዞት ይቆያል። ወይም ደግሞ ኔም ዲክላር ስናደርግ ስትሪንግ ዳታ ታይፕ ነው። ሜሞሪ ላይ ሎኬሽን ሪዘርቭ ያደርጋል በዚህ ስም ማለት ነው። ኤንድ ዘን እዛ ሜሞሪ ሎኬሽን ላይ ከኪቦርድ የተቀበልነውን ዳታ ያስገባልናል ማለት ነው። ሜሞሪ ሎኬሽን ላይ ይይዝልናል በማን ስም? ኔም በሚባል ስም ማለት ነው። ያንን ቫልዩ ሆልድ አድርጎ ይቆይልናል ማለት ነው። ዘን ዲስፕሌይ ማድረግ ከፈለግን ሄሎ ብለን ኔሙን፣ ስለዚህ ሄሎ ብለን ስፔስ እናደርግና ችንና አጥፋትና ስፔስ ካደረግን በኋላ አሁን ኔም እንላለን እዚህ ጋር ማለት ነው። አሁን እዚህ ጋር
ሄሎ የሚለው ሄሎ ብለን ስፔስ በደብል ኮት ውስጥ ነው። ነገር ግን ደግሞ ኔም የሚለው አውት ኦፍ ደብል ኮት ነው። ዲፈረንስ ምንድነው ማለት ነው? ዲፈረንሳቸው ምንድነው? በደብል ኮት ውስጥ ያለ ነገር ሲኩዌንስ ኦፍ ስትሪንግ ተብሎ ይጠራል። ሊትራል ስትሪንግ ነው፣ እንዳለች ነው ዲስፕሌይ የምትሆነው። ሄሎ ስፔስ የሚለው እንዳለ ዲስፕሌይ ይሆናል። ኔም በሚለው ቦታ ግን ዲስፕሌይ የሚሆነው ነገር ምንድነው? ከኪቦርድ ያስገባ ነው ቫልዩ ነው። አበበ ከሆነ አበበ፣ አለሙ ከሆነ አለሙ፣ ዳንኤል ከሆነ ዳንኤል። ስለዚህ ዳይናሚክ ቫልዩ ነው ማለት ነው። ዩዘሩ እንዳስገባው ቫልዩ ይቀያየራል፣ ተለዋዋጭ ነው ማለት ነው። that's why we need variables። ቫሪያብል የምንፈልገው ለዛ ነው። ሶ አሁን ቢውልድ እንበለው ሰክሰስፉል ይለናል ማለት ነው። ምንም አይነት ኤረር ሲንታክስ ኤረር የለብንም ማለት ነው። ስለዚህ ራን ብንለው አሁን ስለዚህ ራን ስንለው ምን አመጣ? ፕሊስ ኢንተር ዩር ኔም ይላል ማለት ነው። ዩር ኔም ይልና እዛው ላይ አይታችሁ ከሆነ እዛው መስመር ላይ ነው የሚቀበል፣ በአዲስ መስመር አይጀምርልንም ማለት። ስለዚህ እዚህ ጋር ፕሊስ ኢንተር ዩር ኔም የምትለዋ ስጽፍ አበበ ካልኮ እዚህ ጋር ነው አበበ ብሎ የሚጽፍ ማለት ነው። አበበ ብሎ ይጽፋል። አያችሁት? ዩር ኔም የሚለው ስፔስ የለውም፣ አዲስ መስመር አይጀምርም ማለት። ዘን አበበ የሚለውን ሲኢን ኔም የሚለውን አበበ የምትለዋን ቫልዩ ለኔም ሲኢን ፋንክሽን አሁን ኤክስኪዩት እየሆነች ነው ማለት ነው። ለኔም ይሰልናል ማለት ነው። ዘን ሲ አውት ሄሎ ወርልድ ኢንተር ብንለው ሄሎ ብሎ አበበ ይለናል ማለት ነው። እዚህ ጋር ኢንተር ስትሉት ሄሎ አበበ ዲስፕሌይ ያደረገልን። አሁን አበበ የምትለዋን በአዲስ መስመር ዲስፕሌይ እንዲያደርግልን ከፈለግን ፕሊስ ኢንተር ዩር ኔም የምትለው አቀጥለን እዚህ ጋር ባክዋርድ ስላሽ እናደርግና ኤን ማለት እንችላለን ማለት። አሁን ይህንን ቢውልድ ብትሉት ሰክሰስፉል ነው። ራን ብትሉት ፕሊስ ኢንተር ዩር ኔም ብሎ ቅድም እዚህ ጋር ነበረ ከርሰሯ የነበረች፣ አሁን ግን ከዚህ ጋር ነው። ስለዚህ አለሙ ብንለው በአዲስ መስመር ነው የጻፈልን ማለት ነው። ሶ ሄሎ አለሙ አለ። ቅድም ሄሎ አበበ፣ አሁን ሄሎ አለሙ አለ ማለት ኔም የምትይዘው ቅድም አለሙ አበበ ስናስገባ አበበ ሆነች፣ አለሙ ስናስገባ አለሙ ሆነች ማለት ነው። ሶ ዳይናሚክ ቫልዩ ሆነች ማለት ነው። አውት ኦፍ ደብል ኮት የምናስቀምጠው ነገር ዳይናሚክ ቫልዩ እንላለን። ዊዝን ደብል ኮት የምናስቀምጠው ነገር ስትሪንግ ነው፣ እንዳለ ነው ዲስፕሌይ የሚሆንልን ማለት ነው። ስለዚህ እንዳለ ዲስፕሌይ ይሆንልናል ማለት ነው። አሁን አንድ ፕሮግራም ኢንፑት ይቀበላል፣ ዘን ኦፕሬሽን ፐርፎርም ያደርጋል፣ ኤንድ ዘን አውትፑት ዲስፕሌይ ያደርጋል። ኢንፑት በሲኢን ወይም ደግሞ በጌት ላይ እንቀበላለን ኢን ሲ ፕላስ ፕላስ ፕሮግራም። አውትፑት ደግሞ በሲ አውት ስቴትመንት ነው ዲስፕሌይ የምናደርገው ማለት ነው። አሁን የሲኢን አንዳንዴ ኤፊሽንት የማይሆንበት ኦኬዥን አለ። ለምሳሌ ፉል ኔም የምናስገባ ቢሆን ኖሮ ለምሳሌ እዚህ ጋር ፉል ኔም እንበለውና ፉል ኔም እንበለውና አንደርስኮር እንስጠውና እንዘን እዚህ ጋር ሲቀበል አሁን ፉል አንደርስኮር ኔም ምን ያህል ነው ቫሪያብል ኔማችን እዚህ ጋር ተመሳሳይ መሆን አለበት። ዘን አሁን ፉል አንደርስኮር ኔም ነው ዲስፕሌይ የሚያደርግልን ማለት ነው። አሁን ቢውልድ እንበለው እንዘን ሰክሰስፉል ነው። ስለዚህ ራን እናደርገው። ኦኬ ስለዚህ ራን ስናደርገው ፉል ኔም ነው የሚቀበል። ስለዚህ አበበ ከበደ። እንግዲህ ፉል ኔም ማለት ፈርስት ኔም እና እስከ ፋዘር ኔሙ ድረስ ስለሆነ ማለት ነው። ፈርስት ኔሙን አደረግንና ስፔስ አደረግንና ፋዘር ኔሙን አስቀመጥን ማለት ነው። ዘን ኢንተር ስንል ግን አያችሁት ሄሎ አበበ ነው እንጂ ያለ ሄሎ አበበ ከበደ አላለም። ያ ማለት ከስፔስ በኋላ ያለውን ነገር ኢግኖር ያደርገዋል። ማን? ሲኢን ስቴትመንት ማለት። ስለዚህ ኢንስቴድ ኦፍ ሲኢን በዚህ ኬዝ በስፔስ የተያዙ ኢንፑቶችን ከስፔስ በኋላ ያለውን ኢግኖር እንዳያደርግብን ጌት ላይን የሚባል ፋንክሽን አለ ማለት ነው። ጌት ላይን እንልና ሁለት ፓራሜትር ይወስዳል ማለት ነው። ጌት ላይን ሁለት ፓራሜትር ይወስዳል፣ ሲኢን የሚባለውን ፋንክሽን እና ዘን ቫሪያብል ኔማችን ይወስዳል ማለት ነው። ስለዚህ ይህን ካደረግን ከቀደሙ ጋር ያለውን ዲፈረንስ ለውጡን እንይ። እንደምታዩት ሰክሰስፉል ነው የሚለን ራን ስናደርገው ቢውልድ ስናደርገው። አሁን ከቀደሙ የሚለየው ምንድን ነው? አበበ ከበደ ስንል ከስፔስ በኋላ ያለውን ምን አድርጎታል ማለት ነው? ኢግኖር አድርጎታል። ማን? ሲኢን ማለት ነው። ጌት ላይን ሲሆን ግን ከስፔስ በኋላ ያለውንም ጨምሮ ይይዝልናል ማለት ነው። ስለዚህ አበበ ስፔስ እናደርግና ዘን ከበደ ብንል ዘን ኢንተር ብትሉ ሄሎ አበበ ከበደ የሚለውን ሁለቱን ከስፔስ በኋላ ያለውን ነገር ኢግኖር አላደረገብን ማለት ነው። ሶ አሁን ሲኢን እና ጌት ላይ የሚባሉ ፋንክሽኖችን እንጠቀማለን። ምን ለማድረግ? ኢንፑት ለመቀበል ከኪቦርድ። አውትፑት ዲስፕሌይ ማድረግ ደግሞ ሲአውት የሚሉ ስቴትመንቶችን እንጠቀማለን። እንዲሁም ፋይል ሪድ ራይት ኦፕሬሽኖችም አሉ። ኢንፑት አውትፑት ውስጥ ነው የምናካትታቸው እነዛን። ፋይል መክፈት፣ ፋይል መዝጋት፣ ፋይል ማንበብ፣ ፋይሉ ላይ መጻፍ። ስለዚህ አውትፑት ፋይል ማንበብ አውትፑት ነው። ለምሳሌ ፋይሉ ላይ ራይት ማድረግ መጻፍ ኢንፑት ነው፣ ከኪቦርድ ነው የሚቀበለው ማለት ነው። ስለዚህ እነሱም እንደዛው ልክ እንደ አዮስትሪም አዮማኒፍ የሚባል ሄደር ፋይልም አለን።
አዮ ማኒፕ የሚባል ሄደር ፋይል አለን ማለት ነው። ኢንክሉድ እና ሄደር ፋይል ኔማችን ምን ይባላል? አዮ ማኒፕ የሚባል ሄደር ፋይል አለን ማለት ነው። ስለዚህ ይህ አዮ ማኒፕ የሚባል ሄደር ፋይል ደግሞ ለአውትፑት ፎርማቱን ማኒፑሌት ለማድረግ የምንጠቀምበት ነው። ለምሳሌ እዚህ ጋር መጠን ፍሎት ኦር ደብል የሆነ ቫሪያብል ክሬት እናደርግ። ለምሳሌ ደብል ፕራይስ ብለን እኩል ይሆናል 1 2 3 ነጥብ 4 5 6 7 8 9 ብንል ደብል ከሆነ እንግዲህ ቫሪያብል ዲክላር ስናደርግ ቅድም እንዳልኳችሁ ዳታ ታይፑን አስቀድመን እንጽፋለን። እዚህ ጋር ያ ነው C++ ፕሮግራም ኢዝ ስታቲክ ታይፕድ ፕሮግራሚንግ ላንጉጅ ነው የምንለው። ቫሪያብል ክሬት ስናደርግ ይሄ ቫሪያብል ምን አይነት ዳታ ነው መያዝ ያለበት የሚለውን ነገር መጥቀስ አለብን። እዚህ ጋር ደብል ብለናል። ቅድም ስትሪንግ ነው ያለን ለፉል ኔም። ስትሪንግ ማለት ሲኩዌንስ ኦፍ ካራክተር፣ ኔም ማለት ሲኩዌንስ ኦፍ ካራክተር ነው። አበበ ስንል ኤ ቢ ኤ ቢ የሚባሉ የአምስት ካራክተሮች ሲኩዌንስ ነው ማለት ነው። ደብል ስንል ደግሞ በነጥብ የሚገለጽ ሆኖ ከነጥብ በኋላ ያሉ ዲጂቶች በጣም ብዙ ከሆኑ ደብል እንጠቀማለን። ከሱ መለስተኛ ሚሞሪ ሳይዝ የሚፈልግ ከሆነ አነስተኛ ቁጥር የምንጠቀም ከሆነ ፍሎት እንጠቀማለን። ሙሉ ቁጥር ብቻ ያ ማለት በነጥብ በዴሲማል የማይገለጽ ከሆነ ደግሞ ኢንት እንጠቀማለን ማለት ነው። አሁን እዚህ ጋር ደብል ፕራይስ ብለን 123.4567889 ብለናል ማለት ነው። ይህንን ፎርማት አድርገን ዲስፕሌይ ማድረግ ብንፈልግ እነዚህን ነገሮች እናጥፋቸው ለጊዜውም እናጥፋቸውና ለፕራይስ ለአዮ ማኒፕ ነው አሁን ማወራላችሁ ማለት ነው። አዮ ማኒፕ ላይ የምናገኛቸው የተለያዩ ፋንክሽኖች አሉ ማለት ነው። አውቶፑታችን ፎርማት ለማድረግ የምንጠቀማለው። ስለዚህ ሲአውት እንልና ፕራይስን ዲስፕሌይ የምናደርግበትን መንገድ ነው ማሳያችሁ ማለት በተለያየ መንገድ። አሁን ዲፎልቱን እንየው። ዲፎልቱ የፕራይስ ፕራይስ ዲስፕሌይ ሲያደርግልን C++ ኮምፓይለር ባይ ዲፎልት የሚሰራበት እዚህ ጋር ፕራይስ ብለን እንዳለች ዲስፕሌይ እናርጋት ማለት ነው። እንግዲህ ፕራይስ ማለት እዚህ ጋር 123.4567889 ነው። ስለዚህ እቺን ቫልዩ ነው ዲስፕሌይ የሚያደርግልን ማለት ነው። ምክንያቱም ኢኒሻላይዝ አድርገናል ለቫሪያብሉ እዚህ ጋር ኢኒሻል ቫልዩ ሰጠነዋል ማለት ከኪቦርድ ሳይሆን የሚቀበል ዳይሬክትሊ እዚህ ስታቲክ ቫልዩ ሰጠነዋል ለዚህ ቫሪያብል። ስለዚህ ኦልዌይስ ይሄ ቫሪያብል ስንጠራው ይሄን ቫልዩ ነው አክሰስ የምናደርገው ማለት ነው። አሁን እዚህ በፕራይስ ቦታ እቺ ቁጥር ነው ዲስፕሌይ የምትሆነው ማለት ነው። ቁጥር ሲሆን ግን ያጠጋጋዋል እንጂ እንዳለ ዲስፕሌይ አድርገውም ባይ ዲፎልት ማለት ነው። ስለዚህ ሲያጠጋገው በስንት ዲጂት መሆን አለበት ምናምን የሚለውን ነገር መወሰን እንችላለን። እነዛን ለማድረግ አዮ ማኒፕ የሚባለውን ላይብራሪ ውስጥ ያሉትን ፋንክሽኖች እንጠቀማለን ማለት ነው። አሁን ሌላ አይነት መንገድ እንጠቀም። ሲአውት ብለን አፍተር ቼንጅ ብንለው ለምሳሌ ኮለን እንበልና ስፔስ አድርገን እንደን ዘልዘናልና አሁን ሴት ፊል የሚባል ፋንክሽን አለ። ማን ውስጥ የምናገኘው? አዮ ማኒፕ የሚባለው ላይብራሪ ውስጥ የምናገኘው ሴት ፊል በስፔስ ባይ ዲፎልት ካደረግነው ስፔስ ነው የሚሰጥልን። ግን እኛ በምንፈልገው ስፔሱን መሙላት እንችላለን። ለምሳሌ በአስትሪክስ ከፈለግን አስትሪክስ ማድረግ እንችላለን ማለት ነው። እንደን ሴት ዊድዝ ሴት ደብል የሚባል ፋንክሽን አለ። ለምሳሌ 16 ብናደርገው ይሄንን 16 ካራክተር ሌንግዝ እንዲኖረው አውትፑታችን ያደርግልናል ማለት ነው። እንደን እዚህ ጋር ፊክስድ ብንለው ፊክስድ የሆነ አጻጻፍ ወይም ደግሞ በኢ ዘ ፓወር ኦፍ ምናምን በኤክስፖነንት መልክ እንዳይገልጽ እናደርገዋለን ማለት ነው። ዘን ሴት ፕሪሲሽን ይባላል። ለምሳሌ ፕሪሲሽን የሚባል ፋንክሽን አለ። ስንት ዲጂት ያጠጋጋልን ነው። ለምሳሌ 3 ካልነው 3 በ3 ዲጂት ያጠጋጋልናል ማለት ነው። ዘን አሁን ይህንን ሁሉ የሚያደርግልን ማለት ነው ፕራይስ ነው። ስለዚህ ፕራይስ ብለን እንሰጠዋለን ማለት ነው። ዘን ሰሚኮለን ብለን ይህን ለምሳሌ ቢውልድ ብለን ኦኬ ኤረራችን ምንድን ነው? እዚህ ጋር አስትሪክሷን በሲንግል ኮት እናደርጋትና ዘን ቢውልድ እንበለው። ሰክሰስፉል ነው። እዚህ ጋር እንደምታዩት እንግዲህ ራን ስንለው ዲፎልት ብሎ 123.457 ወደ 3 ዲጂት አጠጋግቶታል ዲፎልቱ። አፍተር ቼንጅ ግን አውትፑቱን እንደዚህ ጋር እንደምታዩት በአስትሪክስ እና 123.457 ነው የሚል ወደ 3 ዲጂት ነው ያጠጋጋውንም 3 ስለሆነ ዲፎልቱ 3 ስለሆነ ማለት ነው። እዚህ ጋር አፍተር ቼንጅ የሚለውን በአዲስ መስመር ዲስፕሌይ እንዲያደርግልን ከፈለግን አፍተር ቼንጅ የሚለው በአዲስ መስመር እንዲመጣ እዚህ ጋር ከላይኛዋ ጋር ኢንድል እንበላት። ሌላው ሴት ፕሪሲሽን የሚለውን ለምሳሌ በ4 ብናደርገው ቢውልድ ብንል ሰክሰስፉል ነው። ደን ራን ብንለው ኦኬ እዚህ ጋር እንደምታዩት በአዲስ መስመር ጀምሯል አፍተር ብሎ ዘን አሁን እዚህ ጋር በ4 ዲጂት ነው ዲስፕሌይ ያደርጋል ማለት ነው። 5 6 7 8 አለ እዛ 16ቱ ከ16 8ቱ ደግሞ በአስትሪክስ ይሞላልናል ማለት ነው እዚህ ጋር እንደምታዩት። ስለዚህ እዚህ ጋር
ሴት ፊል ያልነው አስትሪክስ ካለው በአስትሪክስ ስፔስ ካለው በስፔስ ሃይፈን ካለው በሃይፈን ይሞላልናል። ሴት ፕሪሲሽን ብለን 4 ካልነው 4 ከዲጂት በኋላ ዶት በኋላ ዴሲማል ዶት በኋላ 4 ዲጂት እንዲኖር ያደርጋል ማለት ነው። ሴት ዊድዝ ሴት ደብሊው ብለን 16 ካልነው እዚህ ጋር ካራክተር ሌንግዙ 16 ነው ብትቆጥሩት 16 ነው ማለት ነው። እንደዚህ አድርጎ ዲስፕሌይ ያደርግልናል። ፊክስድ ያልነው ኤ ፕላስ 00 ምናምን ብሎ ኤክስፕሬሽን ይቀመጣል። ምክንያቱም ድጅቱ በበዛ ቁጥር እንደዛ አይነት ኤክስፕሬሽን አለ በኮምፒውተሮች ማለት ነው። ስለዚህ ያን እንዳይጠቀም ፊክስድ ነምበር ሊጠቀም አድርገነዋል ማለት ነው። ሶ እንግዲህ C++ ላይ ኢንፑት አውትፑት ኦፕሬሽን ፐርፎርም ለማድረግ ሲኢን ሲአውት እና ሲኤረር እንዲሁም ጌት ላይን የሚባሉ ፋንክሽኖች አሉ። አዮ ማኒፕ ውስጥ ደግሞ ምን አለ ማለት ነው። እዚህ ጋር ሴት ፊል፣ ሴት ዊድዝ፣ ሴት ደብሊው፣ ሴት ፕሪሲሽን፣ ፊክስድ ምናምን ላቸው ፋንክሽኖች አሉ ማለት ነው። አሁን እነኚህን ለማየት ያክል ነው። ሌላ C++ ፕሮግራም ጽፈን ይሄ C++ ፕሮግራም እዚህ ጋር ዶክመንቴሽን እናስቀምጥ እስኪ። ሲንግል ላይን ኮሜንት እንለዋለን። ይሄን መልቲ ላይን ኮሜንት ደግሞ ፎርዋርድ ስላሽ አስትሪክስ እና ዘን መጨረሻ ላይ አስትሪክስ ፎርዋርድ ስላሽ በዚህኛዋና በእነኚህ መካከል ምን እንጠቀማለን ማለት መልቲ ላይን ኮሜንት። ለምሳሌ እዚህ ጋር አውተሩ ማን ነው ብለን ስለ አውተሩ ይህንን ኮድ የጻፈው ማን ነው የሚለውን ነገር መጻፍ እንችላለን ማለት ነው። እንደገና ደግሞ ለምሳሌ የተጻፈበት ዴት ሊሆን ይችላል ስንት እንደሆነ ልንጽፍ ልናስቀምጥ እንችላለን ማለት ነው። የፈለግነውን ያህል የዛን የጻፍንበትን ዴት። እንደገና ደግሞ ፕሮግራሙ ምን ይሰራል፣ ለምሳሌ ፐርፐዙ የፕሮግራም ፐርፐዝ ምንድን ነው የሚለውን ነገር ለምሳሌ ሲምፕል ካልኩሌተር ማለት ይቻላል ማለት ነው። ስለዚህ ይሄ ዶክመንቴሽን ብለን የምንጠራው ዶክመንቴሽን የምናስቀምጠው በኮሜንት ነው። ኮሜንት ስናስገባ በC++ በሁለት አይነት መንገድ ነው። ሲንግል ላይን ኮሜንት እንለዋለን። በደብል ፎርዋርድ ስላሽ እናስቀምጥና እዛው ላይ ከደብል ፎርዋርድ ስላሽ ቀጥሎ የመጣው ነገር በሙሉ ሲንግል ላይን ኮሜንት ነው ይባል። ከአንድ ላይን በላይ ካለን ደግሞ ሲንግል ፎርዋርድ ስላሽ እናደርግና ዘን አስትሪክስ እናደርግና የፈለግነውን ያክል 10 ላይን ኦፍ ኮሜንት ካለን 10 መቶ ካለን 100 እንጽፍና መጨረሻ ላይ አስትሪክስ እንልና ፎርዋርድ ስላሽ እናደርጋለን ማለት ነው። ስለዚህ በዚህና በዚህ መካከል ያለው ይሄ በሙሉ ኮሜንት ነው ማለት ነው። ኮሜንት ማለት ምን ማለት ነው? C++ ኮምፓይለሩ ይህን ፕሮግራም ራን ስናደርገው የሶርስ ኮድ ወደ ማሽን ኮድ ሲቀየር እነዚህን ግን ኢግኖር ያደርጋቸዋል፣ ይዘላቸዋል። አላማቸው ምንድን ነው? እዚህ ጋር የሚሰሩት ስራ ይህን ፕሮግራም ለሚያነበው ሰው ስለዚህ ፕሮግራም ኢንፎርሜሽን መስጠት ብቻ ነው። ስለዚህ ዶክመንቴሽን ብለን እንጠራቸዋለን። ዶክመንቴሽን በኮሜንት የፈለግነው ቦታ ላይ እዚህም ጋር መጨረሻ ላይ ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ እናስቀምጠው እንችላለን፣ ማስቀመጥ እንችላለን ማለት ነው። ኤክሴፕት ዚስ ለምሳሌ እዚህ ጋር ፓረንተሷ ውስጥ ፋንክሽን ፓረንተስ ውስጥ ሳይሆን ከዛ ውጭ ማስቀመጥ አለብን። ሶ የትም ቦታ ላይ ልናስቀምጠው እንችላለን ማለት ነው። አሁን እንግዲህ ቅድም እንዳልኳችሁ ሌላ ፕሮግራም ልጽፍ ነው። ይሄ አያስፈልገኝም። ይሄን ላጥፋውና ምንድነው ማድረግ፣ ሁለት ኢንፑቶች ከኪቦርድ ኢንቲጀሮች ይቀበልና የሁለቱን የተቀበልናቸውን ኢንቲጀሮች ድምር ሰም በሚባል ቫሪያብል ይዝና ሪዛልቱን ድምራቸውን ዲስፕሌይ ማድረግ ነው። ስለዚህ ምን ያስፈልገናል? ቫሪያብል፣ ሁለት ቫሪያብል ኢንት ኤ ማለት እንችላለን። የቫሪያብል ኔሙን አንዱን ሰሚኮለን እዛ ኢንት ቢ ብለን ሰሚኮለን ማለት እንችላለን። እያንዳንዱ ስቴትመንት በሰሚኮለን ተርሚኔት መደረግ አለበት ማለት ነው። እነዚህን ግን በሌላ መንገድም መጻፍ እንችላለን። ኢንት ኤ ኢንት ቢ ሁለቱም ዲክላሬሽን ናቸው። ስለዚህ ኮማ አድርገን ይህን ቢ ማለት ትችላላችሁ በአንድ ላይ ማለት ነው። እዚህ ጋር ደግማችሁ አለመጻፍ ትችላላችሁ፣ በዚህኛው መጻፍ ትችላላችሁ። ኮድ ባጠረ ቁጥር ሞር ሪዴብል ይሆናል፣ ቀላል ይሆናል ማለት ነው። ስለዚህ አሁን ዩዘሩን እናዘዋለን ምን እንዲያደርግ፣ ሁለት ኢንቲጀሮች ከኪቦርድ እንዲያስገባ። ስለዚህ ለማዘዝ ሜሴጅ እናስቀምጥለታለን ከስክሪኑ ላይ ማለት ነው። ዩዘሩ ምን መስራት እንዳለበት ኢንስትራክሽን እንሰጠዋለን። ያን ለመስጠት ሲአውት ስቴትመንት እንጠቀማለን ማለት ነው። ስለዚህ ኢንተር ቱ ኢንቲጀርስ ፍሮም ኪቦርድ ማለት እንችላለን ማለት ነው። ኮለን አድርገን ስፔስ ኤንድ ዘን ደብል ኮታችን ዘጋና ለዛን ኢንድል ማለት እንችላለን። ሁለቱን የምንቀበለውን ቫልዩ በአዲስ መስመር እንዲጀምርልን ማለት ነው። ስለዚህ ለመቀበል ሲኢን የሚባለውን ፋንክሽን የምንጠቀመው ይህንን ግሬተር ዛን እና ኤ ሰሚኮለን ኤንድ ዘን አሁንም ሲኢን ብለን ግሬተር ዛን ቢ ሰሚኮለን ማለት እንችላለን። ወይም ደግሞ አሁንም ቅድም እዚህ ጋር ዲክላሬሽን ላይ እንደተጠቀምነው ሁሉ እዚህ ጋር ግሬተር ዛን ቢ ብለንም ማሳጠር እንችላለን። ይሄኛውን ማስወገድ እንችላለን ይሄኛውን ላይን ማለት ነው። ስለዚህ ሁለቱን ይቀበልና የሁለቱን ድምር ጀምሮ ሰም ለሚባል ቫሪያብል እንዲሰጥልን ኢንት ብለን ሌላ ሰም የሚባል ቫሪያብል ዲክላር ማድረግ አለብን። ቫሪያብል C++ ላይ ከመጠቀማችን በፊት ዲክላር መደረግ አለበት። ዲክላር ካልተደረገ ኤረር ነው የሚፈጥርብን ማለት ነው። ስለዚህ
ሰምን ዲክላር ስናደርግ እዚህ ጋር ዳታ ታይፑን እንጠቅሳለን ማለት ነው። ኢንት ሰም ብለን እኩል ይሆናል ብለን ኤ ፕላስ ቢ ሰሚኮለን ሰም ማን ይዝልናል? የኤ እና የቢን ድምር እኩል ይሆናል አሳይመንት ኦፕሬተር ነው የምንላት። በራይት በኩል ያለውን ቫሊዩ በሌፍት በኩል ላለው ቫሪያብል አሳይን ያደርግልናል ማለት ነው። ከዛ በኋላ ይህንን ለዩዘሩ ይሄ ማለት ኦፕሬሽን ፐርፎርም አደረገ። ምን አይነት ካልኩሌሽን ማለት አዲሽን ካልኩሌሽን ፐርፎርም አደረገ ማለት ነው። ከኪቦርድ ቫሪያብል ዲክላር አደረግንና ዩዘሩን ኢንስትራክሽን አስቀመጥንለት። ከኪቦርድ ሁለት ኢንቲጀር እንዲያስገባል ነው ማለት ነው። አዘዝ ነው ኢንስትራክሽን አስቀመጥን። በተዘዘው መሰረት ዩዘሩ ከኪቦርዱ ለመጻፍ ሲሞክር እንዲቀበልልን የኛ ፕሮግራም ሲኤን የሚባለውን ፋንክሽን ተጠቀምን ማለት ነው። ስለዚህ ሁለቴ ይቀበለዋል ማለት ነው። ሁለት ቫልዩ አንድ ቫልዩ አስገብቶ ኢንተር ሲል ለሌላ ቫልዩ ዝግጁ ይሆናል። አሁንም ሁለተኛ ቫልዩ አስገብቶ ኢንተር ሲል ወደዚህኛው ስቴትመንት ይመጣል ማለት ነው። ስለዚህ ሁለቱም ቫልዩ ይደምርና የመጀመሪያውን ቫልዩ ለኤ ሁለተኛውን ቫልዩ ለቢ ይሰጥና ድምራቸውን ደግሞ ለሰም ይሰጠዋል ማለት ነው። ስለዚህ ሰም ኤ ቢ የሚባሉት ሚሞሪ ላይ ሪዘርቭ የተደረጉ ሎኬሽኖች ናቸው። ቫሪያብል ማለት ሚሞሪ ላይ ሎኬሽን ሪዘርቭ የምናደርግበት ነው። ኢንቲጀር ስለሆነ ኢንቲጀር ዳታ ታይፕ አንድ ኢንቲጀር ዳታ ለሚሞሪ ላይ ስቶር ሲደረግ በ2 ባይት ሌንግዝ ነው ስቶር የሚደረገው ማለት ነው። ስለዚህ ለኤ 2 ባይት ሚሞሪ ሎኬሽን ሪዘርቭ ይደረግለታል። ለቢም ለራሱ 2 ባይት ሚሞሪ ሎኬሽን ሪዘርቭ ይደረግለታል። ለሰምም እንደዛው 2 ባይት ሚሞሪ ሎኬሽን ሪዘርቭ ይደረግለታል። ለምን? በኢንት ነው ዲክላር ያደረግናቸው ማለት ነው። ኢንት ከሆነ 2 ባይት ነው፣ ካር ከሆነ 1 ባይት ነው፣ ደብል ከሆነ 8 ባይት ነው፣ ፍሎት ከሆነ 4 ባይት ነው። እንመጣበታለን ስለ ዳታ ታይፕ ስናወራ ማለት ነው። ዘን አሁን የሚቀረን ምንድነው? ይህንን ሰም የሚባለውን ሪዛልቱን አዲሽን ኦፕሬሽን ከሰራን በኋላ ሪዛልቱን ለዩዘሩ ዲስፕሌይ ማድረግ መልሰን ዲስፕሌይ ለማድረግ ሲአውት የሚል ፋንክሽን እንጠቀማለን ማለት ነው። ስለዚህ ሲአውት የሚለው ላይ ዘ ሰም ኦፍ 2 ኢንቲጀርስ ብለን ሰም ኦፍ 2 ኢንቲጀርስ ኢዝ ብሎ ኮለን ያደርግና ስፔስ ያደርጋል። ይህ እንዳለን የሚወጣ እዛ በኋላ ድምሩን ያዘልን ማለት ነው። ሰም የምንለው ቫሪያብል ነው ማለት ነው። ስለዚህ እዚህ ጋር ሰም የምትባል ቫሪያብል አለች። እሷን እዚህ ጋር እንጠራታለን። አሁን እዚህ ጋር በደብል ኮት ውስጥ ያለ ነገር በሙሉ ስታቲክ ቫልዩ ነው፣ ስታቲክ ስትሪንግ ነው እንዳለ ይወጣል። እኛዋ ጋር ደግሞ ዳይናሚክ ነች፣ ቫሪያብል ነች። ለኤ እና ለቢ ያስገባነውን ቁጥሮች ደምሮ ነው የሚይዝልን ማለት ነው። እንደምናስገባው ቁጥር ይቀያየራል ማለት ነው በየጊዜው። ስለዚህ ዳይናሚክ ቫልዩ ነው ሆልድ የሚያደርግልን። ሶ ቢውልድ እንበለው፣ እንደምታዩት ሰክሰስፉል ነው። ራን እንበለው። ስለዚህ ምን ይላል ማለት ነው? ኢንተር ቱ ኢንቲጀርስ ፍሮም ዘ ኪቦርድ ይልና ሁለት ይቀበለናል። ቅድም እንዳልኳቸው 12 ልና ኢንተር ስለው 12ን ለኤ ይሰጥልኛል ማለት ነው። አሁንም ሌላ ከኪቦርድ እንዳስገባውን ለማን ለቢ ደግሞ 24 ኢንተር ስለው የሁለቱን ድምር 12 እና 24 36 ነው። ምን ይላል ማለት ነው? ዘ ሰም ኦፍ 2 ኢንቲጀርስ ኢዝ ይልና ኮለን ስፔስ ያደርግና ዘን ድምር ሰም ማለት አሁን እዚህ ጋር 36 ስለሆነ 36 እናመጣለን ማለት ነው። ኦኬ ሶ እዚህ ጋር ምን አየን ማለት ነው? ቫሪያብል ዲክላር አደረግን፣ ከዩዘሩን ኢንስትራክሽን አስቀመጥንለት ምን ማድረግ እንዳለበት ከኪቦርድ ማስገባት እንዳለበት ሲያስገባ ተቀበል ነው። ዘን የተቀበልናቸውን ቫልዩዎች ደምረን ሰም ለሚባል ቫሪያብል ሰጠ ነው። ሪዛልቱን ያዘልን። ዘን ሪዛልቱን ዲስፕሌይ ያደረግን ማለት ነው። ኦኬ ይሄ ነው እንግዲህ እያንዳንዱ C++ ፋንክሽን ውስጥ እዚህ ጋር ዶክመንቴሽን አለ፣ እዚህ ጋር እንደምታዩ ሊንኪንግ ሴክሽን አለ ማለት ነው። አዮ ስትሪም አለ፣ እዚህ ጋር ሲኢን እና ሲአውት ስለተጠቀመ ማለት ነው። አዮ ማኒፕ ቅድም የተጠቀመ ነው፣ እዚህ ጋር አያገለግለንም፣ ማስወገድ እንችላለን። ዘን ሚን ፋንክሽናችን አለ ማለት ነው። ከሚን ፋንክሽናችን በላይ ግሎባል ዲክላሬሽኖች ሊኖሩ ይችላሉ ማለት ነው። ግሎባል ዲክላሬሽን የምላቸው ቫሪያብል ሊሆን ይችላል፣ ኮንስታንት ሲምቦሊክ ኮንስታንት ሊሆን ይችላል፣ ፋንክሽን ፕሮቶታይፕ ሊሆን ይችላል፣ ኤኒ አይደንቲፋየር ሊሆን ይችላል ማለት ነው። ስለዚህ ለምሳሌ ኢንት ኤ ቢ የምንለውን እዚህ ጋር ኢንት ኤ ኮማ ቢ ማለት እንችላለን ማለት ነው። የሁለቱ ዲፈረንስ ምንድን ነው? እዚህ ጋር ዲክላር እናደርገውና ከላይ ከሚን ፋንክሽኑ በላይ ዲክላር እናደርገው ዲፈረንሱ ምንድን ነው? ኤ እና ቢ የሚባሉ ቫሪያብሎች ከዚህ ጋር ዲክላር ስናደርጋቸው ሎካል ናቸው። ያ ማለት ከዚህኛይቱ ኦፕኒንግ ከርሊ ብሬስ እና በዚህኛው ክሎዚንግ ከርሊ ብሬስ መካከል ብቻ ነው አክሰስ የምናደርጋቸው ማለት ኤ እና ቢን። የት ውስጥ ዲክላር ካደረግነው? በዚህኛው ዲክላር ካደረግነው ማለት ነው። ከዚህ ጋር መጠን ኤ ብንል ኢረር ነው የሚፈጥር ይሄኛው ከሌለ ማለት ነው። ኦኬ አክሰስ ማድረግ ስለማንችል ማለት ነው። ነገር ግን ከሜን ፋንክሽን ውጭ ከላይ ዲክላር ካደረግነው ግሎባል ቫሪያብል ነው የሚሆነው። ግሎባል ቫሪያብል ማለት ግሎባል ስኮፕ አለው ማለት አንድ ቫሪያብል ፕሮግራሙ እዚህ ጋር ዲክላር ካደረግነው ጀምሮ ከዚህ በታች የትኛውም ቦታ ላይ አክሰስ ሊደረግ ይችላል ማለት። ስለዚህ ግሎባል ስኮፕ ያለው ቫሪያብል አክሰስ የምናደርግ ከሆነ ከሜን ፋንክሽኑ በላይ መሆን አለበት። እነዚህ ሊንኪንግ ሴክሽኖች፣ ግሎባል ዲክላሬሽኖች ምናምኖች ከሜን ፋንክሽን በላይ መሆን አለባቸው። ምክንያቱም ሜን ፋንክሽን ውስጥ ያሉት ስቴትመንቶችን ነው ኤክስኪዩት የሚደረጉት። ኤክስኪዩት ሲደረጉ ቫሪያብል አይደንቲፋየር ስንጠራ
ከዛ በፊት ዲክላር መደረግ አለበት። ስለዚህ ከዚህ ፕሮግራም በፊት መቀመጥ አለባቸው፣ ከሜን ፋንክሽን በላይ መቀመጥ አለባቸው ማለት ነው። ከዛ በታች ደግሞ እዚህ ጋር ምን ማስቀመጥ እንችላለን ማለት ነው? ዩዘር ዲፋይንድ ፋንክሽኖችን መጻፍ እንችላለን ማለት ነው። ኦኬ ስለ ፋንክሽን ስንመጣ እናወራለን ማለት ነው። እንግዲህ እያንዳንዱ ነገር እነዚህ ሲ ፕላስ ፕላስ ፕሮግራም ከሜን ፋንክሽኑ ነው የሚጀምር ኤክስኪዩሽን ካል እነዚህ ስቴትመንት እንላቸዋለን ማለት ነው። ኢን ሲ ፕላስ ፕላስ ስቴትመንት ኤንድ ኤክስፕሬሽን የሚባል አለ ማንኛውም ፕሮግራም ውስጥ ማለት ነው። ስቴትመንት ማለት አንድ ሙሉ አረፍተ ነገር ማለት ነው። ፕሮግራም ኤክስኪዩተሩ ያ ማለት ኮምፓይለሩ አንደርስታንድ ያደርገዋል፣ ኮምፒውተሩ ኤክስኪዩት የሚያደርገው የሆነ ትእዛዝ የሆነ አክሽን ፐርፎርም ማድረግ ቴክ ማድረግ የሚችል ሙሉ አረፍተ ነገር ስቴትመንት ብለን የምንጠራው ማለት ነው። ለምሳሌ ይሄ ኢንት ሰም እኩል ይሆናል ኤ ፕላስ ቢ ብለን ይሄ አንድ ስቴትመንት ማለት በሰሚ ኮለን ተርሚኔት መደረግ አለበት። ይሄኛውም ሌላ ስቴትመንት ነው፣ በሰሚ ኮለን ተርሚኔት መደረግ አለበት። ይሄኛውም እንደዚሁ ማለት ነው። ኦኬ ስለዚህ ያ ስቴትመንት ብለን የምንጠራው አክሽኔብል ነው ማለት ነው። ሌላው ኤክስፕሬሽን ምን ነው አለ። ኤክስፕሬሽን ማለት ኢት ሪተርንስ ሲንግል ቫልዩ፣ አንድ ሲንግል ቫልዩ ሪተርን የሚያደርግልን ነገር ለምሳሌ ኤ ፕላስ ቢ ሊሆን ይችላል፣ ኤ ግሬተር ዛን ቢ ሊሆን ይችላል፣ ኤ ለስ ዛን ቢ ምናምን ሊሆን ይችላል ማለት ነው። ስለዚህ ለምሳሌ ኤ ግሬተር ዛን ቢ ካል ኤ ከቢ ከበለጠ ኢት ሪተርንስ ትሩ፣ ኤ ከቢ ካነሰ ኢት ሪተርንስ ፎልስ፣ ትሩ ኦር ፎልስ ነው ሪተርን የሚያደርግ። ኤ ፕላስ ቢ ከሆነ ደግሞ ያስገባናቸውን ቁጥሮች ደምሮ ድምራቸውን ነው ሪተርን የሚያደርግ። ስለዚህ አንድ ሲንግል ቫልዩ ነው ሪተርን የሚያደርግ። ይሄ ኤክስፕሬሽን ይባላል። ኤክስፕሬሽኖች ራሳቸውን ችለው አይቆሙም፣ ይልቁንስ በስቴትመንት ውስጥ እናገኛቸዋለን ማለት ነው። ለምሳሌ እዚህኛው ስቴትመንት ውስጥ ምን አለ ማለት ነው? ኤ ፕላስ ቢ የሚባል ኤክስፕሬሽን አለ ማለት ነው። ኦኬ ማሟያው ነው የሚቀርቡት ማለት ነው። ኤክስፕሬሽኖች ያስፈልጉናል ባይዘ ወይ ሎጂካል ስቴትመንቶችን ወደ ስቴትመንት መጣበታለን ዲቴል ኤክስፕሬሽኖች በደንብ ያስፈልጉናል ብዙ ነገሮችን ለመስራት ማለት ነው። ስለዚህ ሲ ፕላስ ፕላስ ፕሮግራም ከሜን ፋንክሽኑ ኤክስኪዩሽኑ የሚጀምረው ላይን ባይ ላይን እያንዳንዷን ስቴትመንት ባይ ስቴትመንት ማለት ነው ኤክስኪዩት እያደረገ ይሄዳል ማለት ነው። እነዚህ ስቴትመንቶች የሆነ ኮል የሚያደርጉት ላይብራሪ ካለ ከውጭ ከሜን ፋንክሽኑ ውጭ ሄዶ ይፈልጋል። ለምሳሌ ሲኢን ስንል ሲአውት ስንል ምንድን ነው የሚለውን ነገር ይጠይቃል። ኮምፓይለር ሲጠይቅ እዚህ ፕሮግራም ውስጥ የትኛውን ቦታ ላይ ሰርች ያደርጋል ማለት ነው። ስለዚህ ይሄንን አውስትሪ የሚባለውን ላይብራሪ ያገኛል። እዛ ውስጥ ሄዶ ቼክ ሲያደርግ ሲአውት ምን ማለት ነው፣ ምንድን ነው የሚሰራ የሚለውን ዴፊኔሽኑ እዛ ውስጥ ስላለ በዛ አማካኝነት እዚህ ቀጥሎ የሚመጣውን ነገር ምን ማድረግ እንዳለበት ያውቃል ማለት ነው። ሶ ዶክመንቴሽን ሴክሽን አለ እዚህ ጋር እንደምታየው፣ ሊንኪንግ ሴክሽን አለ፣ ግሎባል ዲክላሬሽን ኤንድ ዴፊኒሽን ሴክሽን አለ፣ ሜን ፋንክሽን አለ። ከታች ደግሞ ምን ሊኖረን ይችላል ማለት ነው? ዩዘር ዲፋይን ፋንክሽኖች ሊኖሩ ይችላሉ። ኦኬ ቤዚክ ሲ ፕላስ ፕላስ ስኬለተን ኦር ስትራክቸር ይህን ይመስላል ማለት ነው። እንደ ኔክስት ሴሽናችን ላይ ምን እናያለን? ሲ ፕላስ ፕላስ ቫሪየብል ምንድን ነው ኢን ዲቴል እናያለን። ዳታ ታይፕ ምንድን ነው የሚለውን ነገር በደንብ የምናየው ይሆናል ማለት ነው። ሌሎች ኮንሴፕቶችን ይዘን እንመጣለን። ለዛሬው ይህን ይመስላል ማለት ነው። እንግዲህ አመሰግናለሁ።